ለዓመታት የጠበቀችው የናፈቀችው የልጅነት ፍቅሯን በድንገት በስልክ አግኝታዋለች። እጅግ ካልኩ ከሶፋ አስሬ ደህና ነህ? አውረድ አለሽ በህይወት አለሽ ይላሉ። ደህና ነህ? አገባ? እሱስ በምን አይነት ህይወት ውስጥ ይሆን ያሳለፈው? መሲ እንዴት ደስ እንዳለኝ በ14 ዓመት የተመለስኩ ወደ ኋላ። ከልጅነት ፍቅረኛዋ ጋር ተገናኘች። ለትዳር አለመታደል ለልጅ አለመታደል ኃጢአት አይደለም። በትዳርም የበደልኩት የለኝም። ጎበዝ ሚስት ነኝ፣ ጎበዝ አፍቃሪ ነኝ። ስትተያዩ ለመጀመሪያ ጊዜ ከ33 ዓመት በኋላ እንዴት ነበር? እሺ ይቅርታ